ማቴዎስ 17 ላይ ጌታ ኢየሱስ ሶስቱን ከብዙዎች መሃል ከ12ቱ ከሌሎቹ መሃል ሶስቱን ደቀ መዛሙርቶች ይዞ ወደ ከፍ ወዳለ ተራራ ወሰዳቸው። ኢየሱስ ጌታ አሜን አሜን። ከዛ እዛ በተገኙበት እነሱ በተኙበት ጂሰስ ግን እየጸለየበት ባለ ሰዓት የእግዚአብሔር ክብር ምን አለ ወረደ። አሜን ነው ወረደና ትላንትና በሙሴ እግዚአብሔር ብዙ ነገር ተናግሯል አይደል እንዴ? በጣም አስደናቂ ነገር ተናግሯል። አስደናቂ ነገሮችን በጣም ብዙ ህግጋቶችን በጣም ብዙ ተአምራቶችን እና ያብቻ ጽላትን ምን ብሎ ነበር ሰጥቶ ነበር። ኢየሱስ ጌታ ከዛስ አንድ ሙሴን አመጣ። ኢየሱስ ጌታ ከዛስ በጣም የነቢያት አለቃ የሚባለው የነቢያት ቦስ የሚባለው የነቢያት ትልቁ የነቢያት መንፈስ አለበት የሚባለው ኤልያስን አመጣ። ኢየሱስ ጌታ ልክ እዛ ጋር ኤልያስ መጥቶ እናንተ እንድታነቡት ብዬ ነው ከሰዓት ጋር ኢየሱስ ጌታ ማቴዎስ 17 ኤልያስ መጣ እንደገና ሙሴ መጣ። ኢየሱስ ጌታ አሜን። ከዛ በኋላ የእግዚአብሔር ክብር ወረደና ከዛ በኋላ ደመና መጣና ከሰማይ ይላል አንድ ድምጽ ምን አለ መጣ። ኢየሱስ ጌታ አሜን። አያ የሙሴን የኤልያስንም ጠቅልሎ ከዛ የእግዚአብሔር ድምጽ መጣና ምን አለ እርሱም ምን በሉት ስሙት። እርሱም ምን በሉት ስሙት። ኢየሱስ ጌታ ከዚህ በኋላ ከዚህ ሰዓት ጀምሮ አሜን ነው እስከዛ ሰዓት ድረስ ብዙዎች ኤልያስን ይሰሙ ነበር። በዮሐንስ መጥቶ የኤልያስ መንፈስ በዮሐንስ መጥቶ ያወራ ነበር። አሜን ነው የሙሴ ደግሞ መጽሐፎች አሉ ምናምን ብዙዎች በሱ ይመጡ ነበር። አሜን ነው ብዙዎች በሱ ይሰሙት ነበር። አሁንስ ጂሰስን ምን በሉት ስሙት። ኢየሱስ ጌታ ያመጣቸው እዛ ጋር ምክንያቱ አሜን ከዚህ በኋላ መስሚያው መንገዱ ሙሴ ሳይሆን ከዚህ በኋላ መስሚያው መንገዱ ኤልያስ ብቻ ሳይሆን አሜን ነው ጂሰስ ነው። ኢየሱስ ጌታ በጂሰስ ውስጥ ሁሉ አሜን ነው ድምጾች ይለቀቃሉ። አሜን ነው ዛሬ አምናለሁ ለብዙዎች ድምጽ ይለቀቃል። አሜን አምናለሁ እግዚአብሔር እንዴት እንደሚናገር አላውቅም። አሜን ነው እግዚአብሔር ግን በዚህ ዘመን መንፈስ ቅዱስ ቤት እንደሚናገር አላውቅም። አሜን ደስ ካለ እዚህ ጋር ቁጭ ብለ በዘማሪ ሊናገር ይችላል። ደስ ካለ በዚህ ስክሪን ሊናገር ይችላል። ደስ ካለው በዚህ በወርሺፕ ሊናገር ይችላል። ደስ ካለው በእግዚአብሔር ቃል ሊናገር ይችላል። ደስ ካለው ደግሞ በእኔ ድምጽ ሆኖ ሊናገር ይችላል። ደስ ካለ ደግሞ አጠገብ ባለ ሰው ደግሞ ሊናገር ይችላል። ግንስ ተፈርስት ግን ፎከስ የምታደርገው ጂሰስ ላይ ነው። አሜን ኢየሱስ ጌታ አሜን። ከዛ በኋላ ነው ቮይሶች መምጣት የሚጀምሩት። ክራይስት ላይ ፎከስ ካደረጉ በኋላ ክራይስት ወደ ከፍታ ተራራ ከወሰዳቸው በኋላ የእግዚአብሔር ድምጽ በኃይል ቮይስ መለቀቅ ጀመረ። ኢየሱስ ያድናል። አሜን። ዛሬ አምናለሁ በኢየሱስ ስም ከፍ ወደ ተራራ እንደመጣችሁ አምናለሁ። አሜን። ወደ አለ ግሎሪ እንደመጣችሁ አምናለሁ። አሜን። ከዚህ ቀን ጀምሮ ግን አምናለሁ ለብዙዎች የሚለቀቅ ድምጽ ይዛችሁ ትሄዳላችሁ። አሜን። ዛሬ ለመፍትሄ መጥተው ይሆናል ግን ኔክስት ዴይ ግን አንተ የመፍትሄ ሰው ትሆናለህ። አሜን። እስቲ የመፍትሄ ሰው በል የመፍትሄ ሰው እሆናለሁ። ቀዝቀዝ ብላችኋል። ኢየሱስ ጌታ አሜን። አሜን። ኢየሱስ ጌታ ኢየሱስ ያድናል። አሜን። እስቲ የመፍትሄ ሰው በል የመፍትሄ ሰው እሆናለሁ። እግዚአብሔር ሰው መጽሐፍ ቅዱስ መዝሙር ዳዊት 85 ቁጥር 8 ናውጣል። እግዚአብሔር ለብዙዎች ይናገራል። ትንሽ ስለ እግዚአብሔር ድምጽ እናገር ነው። ወደ ጸሎት ይላል። እሺ እግዚአብሔር 85 እግዚአብሔር አምላክ የሚናገረውን እሰማለሁ። እግዚአብሔር አምላክ የሚናገረው ምን ይላል? እሰማለሁ። እሺ ሰላምን ለአሕዛብና ለቅዱሳን ልባቸውም ወደ እርሱ ለሚመልሱ ይናገራልና። አሜን። ኢየሱስ ጌታ አሜን ለሚሉ እሺ እኔ ፈለግኳት ካል ለሕዝብም ለአሕዛብም ለሀገርም ይሁን የተለያዩ ትርጉሞች ስላሉት አሜን ነው። ግን የመጨረሻውን ወርዷን ይዘው ልባቸውን ምን ለሚሉ ለሚመልሱ ልባቸውን ለሚመልሱ ለነሱ ምን ይላል? ይናገራል። እስቲ ይናገራል። ኢየሱስ ጌታ አሜን። ክራይስትን ካመጣ በኋላ አሜን። ኢየሱስ ጌታ አሜን። እግዚአብሔር ወደ ህይወት እንዲናገር ከፈለክ አሜን ነው በህይወት መረጋጋት አለበት። አሜን ነው አሜን። መጀመሪያ መረጋጋት አለበት። ተፈርስት እግዚአብሔር ድምጽ በህይወት እንዲመጣ መረጋጋት አለበት። ብዙ ሰው ተቀምጦ ታየዋለህ ግን አልተረጋጋም። ብዙ ሰው ተኝቶ ታየዋለህ ግን አልተረጋጋም። እግዚአብሔር ይኸውልህ የሥጋ መቀመጥን አይደለም የሚሄደው። አሜን ነው አሜን። እግዚአብሔር የሥጋ መቀመጥን እዚህ ላይ ቁጭ ማለትን አይደለም የሚያየው። አሜን ነው እግዚአብሔር በመንፈስ ራሱ እንድትሰበሰብ ይፈልጋል። ኮንሺየስ እንድትሆን ይፈልጋል። ብዙ ሰው እስቲ ቸርች ይመጣል ይቀመጣል እዚህ ይቀመጣል ግራ ይገባል ያስባል። ቤት ምንም እኮ ምጣድ አልነቀልኩም ይልሃል። ቁጭ ይላል እዚህ ቁጭ ብሎ ምጣድ ሳልነቅል መጣው እንዴ ይላል። አውቆ እኮ ነው ጠላት ሲወረውረብ እንትን በሩን ሳልዘጋ መጣው ይላል። ቁልፍ ሳልቆልፍ መጣው ይላል። ብዙ ሰው አይረጋጋም።
እግዚአብሔር ሁሉ ጊዜ በነገራችን ላይ በጣም ብዙ ነገር እግዚአብሔር በህልማችሁ የምናገረው ህልማችሁ ላይ በጣም እግዚአብሔር የሚመጣው ስጋችሁ ስለሚያርፍ ነው። ስጋችሁ ሲያርፍ ነው አይኖቻችሁ መከፈት ይጀምራል፣ ጆሮቻችሁ መከፈት ይጀምራል። አያ ልክ መተኛ ስትጀምር በደንብ ድብና አድርገህ መተኛ ስትጀምር ያኔ ህልም ምናምን ወይኔ ህልመኛውን ቆና ኢየሱስ ጌታ። ዛሬ ግን አምናለሁ እንደዚህ ሰው ቆመ ከዚህ በኋላ እግዚአብሔርን ትሰማል። አሜን። እንዲህ ቆመ እየሄድክ እኮ አሜን አሜን። ኢየሱስ ጌታ። አሜን። እና ብዙ ሰው ስላልተረጋጋ ስላላረፈ ቁጭ ስላላለ እኔ ቸርች አንዳንድ ሰው ይገርመኝ በዚህ ጋር እንደዚህ ያለው ሃይላንድ ይዛል ይጨብጣል፣ ትንሽ ቆይቶ ይለቃል፣ እዚህ ጋር ያስቀምጣል፣ ወደዚህ ደግሞ ያመጣዋል፣ ያንገላታዋል። ሃይላንዱ ራሱ እዚህም ቢቀመጥ ምንም ችግር የለም። ምን በዚህ ያመጣል፣ በዚህ ግራ ይገባል፣ ስልኩን ይነካካል። ምንም የሚያደርገው ነገር የለም። በጌታ ይገባል፣ አንዳንድ ዝም ብሎ ይገልጣል፣ በዚህ ጋር አፕሊኬሽን ይገባል። ተሽ ግን ቸርች ነው ያለው። እግዚአብሔር እንዲናገር ትፈልጋለህ? ተረጋጋ፣ እረፍ። መጽሐፍ ሲናገር እረፉ ይላል። እኔ ማምላክ እንደው ምን በሉ እወቁ ይላል። ኢየሱስ ጌታ። አሜን። እረፍና እግዚአብሔር አምላክ እንደሆነ ወቅ። አሜን ነው። እግዚአብሔር አምላክ እንደሆነ ካወቅ ታርፋል። ለምን? እግዚአብሔር ፊት ነው ያለው። ኢየሱስ ጌታ። ይኸውልህ አንዳንድ ሰው ይኸውልህ አሁን ጌታ ኢየሱስ ሉቃስ ምዕራፍ 10 ላይ ቁጥር 38 ላይ ማርታ ቤት ሄደ ይላል። የሄደው እኮ ማርታ ቤት ነው። የማርታ ቤት ነው ሄደው። እነ ማርታ ቤት አይደለም ሄደው። ማርታ የቤቱ ባለቤት ማርታ ነች። ጠርቷለች ለግብዣ ለምናምን። አሜን። በቃ ልትደግስ ምናምን ጠራ። ግን በዛ መሀል ማርያም አለች። ማርያም ግን ይኸውልህ ድግሱ ላይ አይመለከታትም። ቤቷ እኮ አይደለም እሷ አልጠራችሁ ምናምን መጥቷል። የማርታ ቤት ነው። የማርታ ቤት ነው ያልኩት ቁጥር 38 ላይ ማርታ ቤቷ መጣ። እሷም እህትና ወንድም አልዓዛርና ማርያም የሚባሉ እህቶች አለ ስለሚል ነው። ኢየሱስ ጌታ። አሜን። ከዛስ ከመጣ በኋላ ማርያም ግን እኔ እንደ ማርታ ልባክማ የቤቱ ባለቤት እኮ ግን እሷ እግሩስ ምን ቁጭ አለች። አሜን። እኔ ምን አንኮወከወኛለች። ከዛስ ጭራሽ ማለት ነው አንዳንድ ሰው አሜን። ኢየሱስ ጌታ። ማርታ ልክ እንዳለችው ኧረ እቺ ሴት ያግዘኝ በላት እንጂ አለች። ኧረ እቺ ሴት የምሮራ ነው እንደዚህ ስለፋ የሆነ ነገር በላት እንጂ አለች። ኢየሱስ ጌታ። አሜን። አሜን። አንዳንድ ሰው ተረጋግቶ ቁጭ ብሎ ያለን ሰው አሜን ነው እግዚአብሔር እየሰማ የማይመስለን ሰዎች አሉ። እንዲህ ስለቀወጠ ወደዚህ ቡንም ስላለ እየሰማ ይመስላል። እየሰማ አይደለም፣ እየተረጋጋ። በተለይ የኛ የኢትዮጵያ ጸሎታችን ራሱ ይለያል። እውነቴን ነው። እስቲ እግዚአብሔር ዛሬ ይናገረኝ ብሎ ገብቶ የሚጸልይ አለ? እንደገባህ ነው የምታነበንበው። ዣላ ባላ አንተ ነው የምትጮህ። አንድ ቀን ሰው ዛሬ እግዚአብሔር እስቲ ተናገረኝ ብለህ ብለህ ታውቃለህ? አታውቅም። እንደገባህ ጌታ ሆይ ብሎ ሁሌ አንተ ነው የምታወራው። ሁሌ ትጮኻለህ። ቸርችም ሲመጣ እንደዚህ እና መስገን ሲባል አንዳንዱ ጌታ ሆይ መስገን ደግሞ እንገስጽ ሲባል አለ ደግሞ ባዶ የሚፈጠርበት እንገስጽ ከተባለማ ጉድ ነው። ጮት በጮት ነው ቤቱ ነው። አሁን ሁላችን እንገስጽ ከተባለ ጮት በጮት ነው። አሜን። ኢየሱስ ጌታ። እግዚአብሔር እንዲሰማ መጀመሪያ መረጋጋት አለበት። ስጋችን ማረፍ አለበት። አሜን። ኢየሱስ ጌታ። አሜን። ፈርስት እግዚአብሔር እንዲናገር ኮንሺየሱን ለእግዚአብሔር ነገር ከባዱ አሜን። አንዳንድ ሰው አለ ለእግዚአብሔር ነገር የማይቀልዳል። እውነቴን ነው። እንዴት እንደሆነ አያውቅም። ያ ሰው በቃ ያስመልጣል። ድምፁን ከውስጥ እንድታወጣ ያደርጋል። እውነቴን ነው። ድምፅ ከውስጥ እንዲፈስ ያደርጋል። ወደኩ አይደለም የሰውየው መረጋጋት ይስባል። ስፒሪቱ ያንተን መንፈስ ይስበዋል። አሜን። ወደኩ አይደለም ሰውየው በስጋ ተረጋግቷል እና ለእግዚአብሔር ነገር ኮንሺየስ ነው። አሜን። ኢየሱስ ጌታ። አሜን። በጣም ኮንሺየስ ስጋው ምን ብሏል? ተረጋግቷል። እና እግዚአብሔር እንዴት አይናገርም? ኢየሱስ ጌታ። ከዚህ በኋላ በህልም ብቻ ይናገራል። ቆሞ ይናገራል። አሜን። እየሰራ ይናገራል። አሜን። ለምን ታውቃለህ? ሰው ስለማያስተውል እግዚአብሔር በብዙ መንገድ ነው የሚናገረው። አሜን ነው። በቃ ደስ ካለው በእብድ ይናገራል። በእብድ ይናገራል። አንተ ስማ እንጂ አንተ ኮንሺየስ ሁን እንጂ። ኢየሱስ ጌታ። ብዙዎቻችን የእግዚአብሔርን ድምፅ እየለየን አይደለም። እናውቃለን፣ ግን ሲቀርበን እንዲቀርበን አንፈልግም። ሲቀርበን አናውቀው። ኮንፊውዝ እንሆናለን። አንድ የድሮ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል የሚባሉ ታውቃቸዋላችሁ ይመስለኛል። ያው ቸርችል ጎዳና በሳቸው ስም ስለተሰየመ የእንግሊዝ ጠቅላይ ሚኒስትር ነበሩ እና ሲናገሩ ድሮ ነው ኦልሞስት
የዛሬ 1935 ነው 30 ምናምን አካባቢ እና ሲናገሩ አንድ ጊዜ ታክሲ ያስኩና ወደ ፓርላማ ሄድኩ እና እየሄድኩ እንዳለ ልክ ደረስኩኝና ፓርላማ ጋር ሹፌሩን እዚህ አውርደኝ አልኩት እና እዚህ አውርደኝና ግን አሉት ከሁለት ሰዓት ምናምን በኋላ ነው መመለሰው እዚሁ ቆመ ጠብቀኝ አንተ ራስህ ነው የምትመልሰኝ ስለው ጊዜ እንደዚህ ያለኛል አይ እኔ አሁን ወደ ቤት ሄጄ የጠቅላይ ሚኒስትራችንን የዊንስተን ቸርችልን የፓርላማ ንግግር ስላለ እሱን ላዳምጥ ልሄድ ነው አሉት። እሳቸው ራሳቸው የሚያወሩት ራሳቸው ናቸው። እዚህ ጠብቀኝ የሚሉት እኮ እሱስ ቤት ሄጄ የዊንስተን ቸርችልን የፓርላማ ንግግር ስላላቸው እዛ ሄጄ ላዳምጥ ነው ብዙ መቆየት አልችልም ያለ ግድ የለህም ብር ሰጥሃለሁ ጨምርልሃለሁ ሲሉት እሺ ብሎ ከዛ በኋላ ብር ጨምሮለት ገባ። የሚገርማችሁ ይሄ ሰውዬ በህይወት ዘመኑ ሁሌ ዊንስተን ቸርችልን ያዳምጣቸዋል። ግንስ አጠገቡ ሲሆን ግን አያውቃቸው ያው በሬዲዮ የሚያወሩት የእሳቸው ድምፅ ነው። ድሮ ቲቪ ባልነበረበት ዘመን በሬዲዮ የሚያወሩት የእሳቸው ድምፅ ነው። አጠገቡ የሚያወሩት የእሳቸው ድምፅ ነው። ግንስ ሲመጣ አላወቃቸው አጠገባቸው ቆሞ አላወቁትም። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። አሜን። ብዙ ሰዎቻችሁ በእግዚአብሔር ቃል እግዚአብሔርን እናውቀዋለን። ተጠግቶ ግን ቮይስ ሲሰጠን ግን አናውቀውም። ልጄ ተው ምናምን ሲል አታውቀውም። ልጄ እረፍ ተመለስ ሲል አታውቀውም። በነገሮች ሲናገር በተለያዩ ነገሮች ሲናገር ምናምን አታውቀውም። አንዳንድ ሰው እንደዚህ ቀፎኝ ነበር ቀፎ ነው አይደለም እግዚአብሔር ተው እያለ እየተናገረ ነበር። ሙነቴ ቅፍፍ ብሎ ነበር ይሄን ነገር ለምን አደረኩት ይላል። እየቀፈው እኮ አይደለም ተው እያለህ ነበር አንተ ስላልሰማህ ነው። ተው እረፍ አትሂድ እያለህ ነበር። አታድርገው እያለህ ነበር አንተ አድርገው ሄደህ ነው እንጂ ቀፎ በፍጹም አይደለም። ኢየሱስ ጌታ። ዛሬ ግን አምናለሁ ከዚህ በኋላ አሜን እግዚአብሔርን ድምጽ በደንብ የምትሰሙበት ጆሮአችሁ ይከፈታል። አሜን። በደንብ ታስተውላለህ። ከዚህ በኋላ ምናልባት ማንንም ላጠበቅ ይችላል። ከዚህ በኋላ እግዚአብሔር ለአንተ ለራሱ በኃይል መናገር ይጀምራል። አሜን። እግዚአብሔር በልሴ እግዚአብሔር ይናገረኛል። ኢየሱስ ጌታ። አሜን። እግዚአብሔር ይናገራል። አሜን ነው። እግዚአብሔር አየህ ካርፍ እረፉ እኔም አምላክ እንደሆንኩ አይ ስታርፍ አሜን ስጋ ማረፍ ሲሆን ኮንሺየስ ሞት ጀምር ለእግዚአብሔር ነገር አሜን ነው። የሆነ ጋጋታ አለ ጫጫታ እኮ አለ ግንስ ጥለህ አሜን ነው ፎከስ እሱን ስታደርግ ግን እግዚአብሔር በኃይል ለህይወት መናገር ይችላል። ለዚህ ነው ፎከስ ያደረጉ ሰዎች ቀጣይ ቀናቸው አይቸገሩም። አሜን። ፎከስ ያደረጉ ሰዎች ናቸው። ወይኔ ነገ ምን ልሆን ነው የቤት ኪራይ ይልሃል ምን ይላል የማይጮህ በድምፅ የለም። ይኸው አሜን ኢየሱስ ጌታ። ጂሰስን ፎከስ ካላደረጉ የእግዚአብሔርን ድምፅ ፎከስ ስጋህን ካላሰረፍከው ስጋ ብዙ ነገር የሚሰጥህ አሜን ነው። የፈለገ ሰው አንድ ነገር ልንገርህ ነው ቤት ስጠኝ ብሎ ባለ 3 መኝታ ኮንዶሚኒየም ሰጥቶ እዛ ብትገባ ስጋ ነው። ነገ ፎቅ ያምረዋል፣ ቪላ ቤት ያምረዋል። ቪላ ቤት ብትገባ እውነቴን ነው የምነግርህ ባለ ምናምን ፎቅ መስራት ያምራል። ትልቁን ረጅሙን ፎቅ ቢሰጥ የከተማውን ሌላ ደግሞ ጨምር ይላል። የሰው ፍላጎት አይቆምም። ይኸውልህ አንድ ፍላጎት ላይ ፎከስ አደርጋለሁ ይህንን እስከ ወደ ጌታ። አንዳንድ ሰው እንደዚህ ይላል ኖ እንዳትል እግዚአብሔር ይሄንን ባደረገልኝማ አቤት ቸርች ገብቼ እንዴት እንደማመሰግነው። አንድ እህቴ ነበረች እኔ እግዚአብሔር ግን በቃ እውነቴን ነው እግዚአብሔር እንደዚህ ያለ ነገር ሲያደርግልኝ በቃ ኃይለኛ ዘማሪ ነው የምሆነው። ኢየሱስ ጌታ። ካሁኑ ጀምር የሰው ፍላጎት አያልቅም። ነገ ያው እንደዛ ያለችው እህታችን አሜን ኢየሱስ ጌታ ያለችው ነገር በእጥፍ መጣላት። እንኳን ቸርች ዝር ልትል የሰው ፍላጎት አያልቅም። ስለዚህ በምኞት በምን አትሳብ ረጋ በቃ ቀስ ስትል ረጋ ስትል እግዚአብሔር መናገር ይጀምራል። አሜን። ኮሽ ማድረግ ይጀምራል። አንዳንዴ ምድረ በዳ ፈልጉ ጌታ እውነት ይላል። በምድረ በዳ ፈልገው ለምን መጽሐፍ ቅዱስ ይገል ወደ ምድረ በዳ ወስዳታል ይላል። አንዳንድ ሰው እግዚአብሔር ሲያስቸግረው ይጠመዘዘውና ምንም በሌለበት ቁጭ ያደርገዋል። ኪሱንም ባዶ ዘመድ የለ ሰፈር የለ ባዶ ብቻውን ቤት ውስጥ ተከራይቶ ወይኔ ጌታ ሆይ ረሳ ይላል። ሮስቶ አይደለም ሊያዋራህ ሊያዋራ ፈልጓል። ጓደኛው ሊያደርግ ፈልጓል። ሊያጫውት ፈልጓል።
ለምን ተቀር ወደ ምድረ በዳ ወስዳታለሁ የልቧን ምን እላታለሁ እናገራታለሁ ይላል። ሊያናግር ፈልጓል። አንዳንድ ሰው ወይኔ ጌታ እርሱ ሰው የለም ሰው ምንም አያደርግለት ብቻን እግዚአብሔር የምታገኝ ይሻላል። እግዚአብሔር ከነካ በኋላ ማይመጣ ጋጋታ የለም። እውነቱ ይልንጋል። እግዚአብሔር ታች ካረገ በኋላ ከነካ በኋላ ይኸው ዙሪያን እንዳለ በተጋጋታ ነው። ሳትፈልገው ማትፈልገው ዝም ብሎ ይመጣ። ማትፈልገው እንዳይመስልህ አንተ ሩቅ ነው ብለህ የምታስበው ህዝብ ሩቅ ነው ብለህ እዚህ ሰው ጋር እንዴት ደርሳለሁ ብለህ የምታስበው ሰው እግዚአብሔር ከነካ በኋላ አጠገብ ታገኘዋል። አንዳንዴም ቀድመህ ታገኘዋል። አሜን። ለምን ነው መጽሐፍ ቅዱስ እግዚአብሔር ኤልያስን ሊያገኘው ፈልጋ ከዛስ የሆነ ታይም ላይ እሳት መጣ ይላል። ንፋስ መጣ ጢስም ሆነ ይላል። ከዛስ መጽሐፍ ቅዱስ እንደሚያውቃል እግዚአብሔር በዛ ውስጥ ምን አልነበረም። ወጋዛ ቆሎ ከባድ እሳት ነው፣ ከባድ ጢስ ነው። ግን እግዚአብሔር በዛ ውስጥ ምን አልነበረም ይላል። ከዛ በኋላ ይላል ጸጥ አለ ይላል። ጸጥ ሲል ኤልያስ ራሱ ይኸውልህ እንትኑን አውልቆ ሸፈነ ይላል። ፊቱን ሸፈነ ይላል። ለምን ኤልያስ ያውቃል ሰውየው። አሜን ነው። ነብዩ ይኸውልህ እግዚአብሔር እንዴት እንደምናገር ያውቃል። እግዚአብሔር በጸጥታ ውስጥ እንደሚመጣ በደንብ ጠንቅቆ ያውቃል። ወዲያው ፊቱን በመጎናጸፊያ ሸፈነ። ያኔ እግዚአብሔር ኤልያስ ሆይ የሚል ድምጽ መጣ። አሜን። ዛሬ እናገራለሁ በኢየሱስ ስም። አሜን። እግዚአብሔር የከለላችሁ፣ እግዚአብሔር የሸፈናችሁ ሰዎች፣ እግዚአብሔር ወደ ምድረ በዳ እግዚአብሔር ብቻውን ፌስ ቱ ፌስ የፈለጋችሁ ሰዎች ዛሬ እናገር በኢየሱስ ስም። ከዚህ ሰዓት ጀምሮ ትሰማዋለህ፣ ይናገርሃል። አሜን። ትሰማዋለህ፣ ምን ይላል? ይናገርሃል። አሜን አሜን። እሰማዋለሁ። ኮንሺየሱ ነው ለእግዚአብሔር ኮንሺየሱ ለቮይስ እንዳይቀልባችሁ። እኔ በጌታ ፊት ነው የምላችሁ። እኔ አንድ ሰው ህልም አየሁ ካለኝ ቁጭ ብዬ ነው የማዳምጠው። በጌታ ፊት ነው የምላችሁ። ኧረ ትናንትና እግዚአብሔር ሰው ህልም አይቼ እንደዚህ ምናምን ካለኝ ቁጭ ብዬ ነው የማዳምጠው። ስላንተ ነው ካለኝማ በስመ አብ እንዴት ደስ ብሎኝ እንደማዳምጥ በጌታ ፊት። እግዚአብሔር ድምፅ አይቀልብኝም። እግዚአብሔር ለብዙ እንደሚናገር ለምን ህፃን ልጅ አሁን ለምን 10 ዓመት ያው እግዚአብሔር እንደሚናገር በደንብ ጠንቅቄ አውቃለሁ። ለእግዚአብሔር ድምፅ ክብደት ስጡ፣ ቮይስ ስጡ። በቃ እንዳይቀልባችሁ እግዚአብሔር ስጡ። አሜን። እግዚአብሔር ይናገር። በቃ መጎናጸፊያውን ሸፈነ ይላል ኤልያስ። ከዛ እግዚአብሔር ድምፅ እግዚአብሔር ያው ባቀለልከው ባከበድከው ቁጥር ነው። አሜን ነው። የምታከብደው ከሆነ ያለ ማቋረጥ ድምፅ ወደ ቤት ይመጣል። አሜን። የምታቀለው ከሆነ ነው ችግሩ። ዛሬ ግን በጌታ በኢየሱስ ስም እናገራለሁ። በሮቹ ይከፈታል። አሜን። እግዚአብሔር በኃይል ካንተ ጋር ነው። አሜን። አዋጆች ሁሉ ይገለበጣል። አሜን። ተገለበጠ። ኢየሱስ ጌታ። አሜን። ሲረጋጋለሁ እረጋጋለሁ። አሜን። ኢየሱስ ጌታ። አሜን። ሌላው ይሄ አንደኛው ነው። ስትረጋጋ እግዚአብሔር ይናገራል። ሌላው ሁለተኛው ሰሚት ማድረግ ነው። አሜን። እግዚአብሔር ድምፅ ወደ ህይወት እንዲመጣ ሰሚሽን ግድ ነው። አሜን። ሰሚት ካላረግ የእግዚአብሔር ድምፅ ወደ ህይወት አይመጣም። አሜን። ሰሚት የምታደርግ ከሆነ ግን የእግዚአብሔር ድምፅ ይሁን በቃ ያለ መከልከል ወደ ህይወት ይመጣል። አሜን። ለአገልጋይ ሰሚት አድርግ፣ ለቤተሰብ ሰሚት አድርግ፣ ለእረኞች ሰሚት አድርግ። አንዳንድ ሰው አለ በቸርች ውስጥ እግዚአብሔር እኮ ያይሃል፣ አገልጋዩን በመንፈስ ያያል፣ ኦልሬዲ ያውቃል። ግን እያወቀ መሸከም ካለበት ይሸከማል። ከአገልጋዩ ጀርባ ሆኖ ወቅቱት ስታዩ ወንፊት ሆናል። ኦልሬዲ በጀርባው ጓሉ እሱ ፊት ግን በቃ ሲያዩ ወይኔ ይላል። መጽሐፍ ቅዱስ ሲናገር እንደዚህ ያህል ሳሙኤል በኤሊ ፊት እግዚአብሔር ምን ይል ነበር? ያገለግል ነበር። በማፊት በኤሊ ፊት እግዚአብሔር ምን ያገለግል ነበር። ኤሊ ፊት በቃ መስከረ ይሰራል። ኤሊን ሲናገረው ራሱ ይፈራ። ስለ ኤሊ ያለው ነገር ከበድ ያለ ነገር ነው። በቃ በኤሊ ፊት ግን እግዚአብሔር ምን ይላል? ያገለግላል። ሰሚት ያደርጋል። ከዛስ ወደሱ ድምፅ አለመምጣት አይችልም። አየህ፣ ወዲያው እግዚአብሔር ደግሞ ከኤሊ ዞርና ወደ ሳሙኤል ይናገራል። ኢየሱስ ጌታ። እስቲ አይቀልብ ይበሉ። እንዳይቀልባችሁ፣ እውነቴ ነው፣ እንዳይቀልባችሁ። አየህ፣ የኤሊ ልጆች እኮ አሉ ግንስ የእግዚአብሔር ድምፅ ቀሎባቸዋል። በኤሊ ፊት በደንብ አላገለገሉም። ጭራሽ በሙስና በተለያዩ ነገር ተጨፍልቀዋል። ሳሙኤል ግን በኤሊ ፊት በቃ በደንብ ያገለግላል። ኤሊንም ያገለግላል፣ እግዚአብሔርንም ያገለግላል። ሰው አየህ፣ እግዚአብሔር የኤሊ ልጆች አልፎ ሳሙኤል ጋር መጥቷል። እግዚአብሔር ሰው ትንቢተ ዳንኤልን አውጣል። ዛሬ ስናገር በቤታችሁ ላይ መልካም ነው። አሜን። ትንቢተ ዳንኤል ምዕራፍ 10 ቁጥር 2
የእግዚአብሔር ድምጽ ነው። የእግዚአብሔር ድምጽ ተለቀቀ። ለብዙዎች ጆሮ ይከፈታል። ከዚህ ስትሄድ አንተ ለብዙዎች መፍትሄ ሶሉሽን ትሆናለህ። እሺ እግዚአብሔር በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር። ይሄኛው ይቀበጥና እሺ ለበኋላ እናስቀምጠው። 9 ላይ ነው እግዚአብሔር 9 ነው። yes እሺ 9:2 በነገሰ በመጀመሪያ ዓመት እኔ ዳንኤል የኢየሩሳሌምን መፍረስ የሚፈጸምበትን 70 ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱንም ቁጥር በመጽሐፍ አስተዋልሁ። ተባረክልኝ። ለማ በተናገረው ለኤርምያስ ማን ነው የሚለው? ዳንኤል እንግዲህ ቢግ ፕሮፌት ነው። ኢየሱስ ጌታ አሜን። ግን የሚገርም ሲጽፍ አሜን ኢየሱስ ጌታ በኤርምያስ የተናገረው ምን አለ? አስተዋል። በኤርምያስ የተናገረው ትናንትና አስተውል ነበር። ኮንሺየስ ሆኜ ሜዲቴት ሆነ አደርገው ነበር። አንተ እንዴት ሰሚት እንደሚያደርግ ዳንኤል ራሱ እኮ በጣም የሚገርም ፕሮፌት ነው። ጃይንት ፕሮፌት ነው። ግንስ ለኤርምያስ መጽሐፍ ግን ሰሚት ያደርጋል። yes እግዚአብሔር ያለ ከዛ በኋላ ራእዩን ወደሱ ምን ይላል? ያንቺ ጎደጉዷል። አሜን። አንዳንድ ሰው ግን ይሄው እግዚአብሔር ምስክሬ እንኳን ይሄው በጌታ ፊት እኔ ብቻ አልልም ሰሚት ለማድረግ ሬዲ ካልሆንክ አስቸጋሪ። ብዙ ሰዎች ድምጻቸው የማያስከትሉበት ሰሚሽን ውስጣቸው ስለሌለ፣ ንቀት ውስጣቸው ስለሌለ፣ ውስጣቸው ንቀት ነው። አሜን ነው። እግዚአብሔር ደግሞ እንደዚህ አይነት አይመቸውም። በቃ አሜን ነው። ለትሑታን ነው ጸጋ የሚሰጥ። አንተ ገና ድምጽ ከመስማት የሌላውን ድምጽ ብሎክ ብታረግ ከሆነ አንተ ህይወት ላይ ድምጽ ድጋሚ አይመጣም። ያለ ይመስላል ግን የለም። አንተ ራስን እያወራ ያለው ዳንኤል ግን አየ ትልልቅ ራእይ የሚያይ ኤንጅል አብሮት አጠገቡ የሚመጣ ሰው መልአክን የሚያይ ንጉሥ የሾመው ሰው በ120 ሀገራት ላይ ይነግስ የነበረ ታላቅ የሆነ ሰው ሲጽፍ የነብዩ ኤርምያስን መጽሐፍ እያስተዋልኩ ይላል። ሜዲቴት እያደረኩ ይላል። ሁለቱም ፕሮፌት እኮ ናቸው። ኢየሱስ ጌታ አሜን። ሰሚት አድርጉ። የትም ቸርች ልትሆኑ ትችላላችሁ። ለባለራእዮች ሰሚት አድርጉ። እግዚአብሔር ለሰጣችሁ እረኞች ሰሚት አድርጉ። የእግዚአብሔር ድምጽ ወደ ህይወታችሁ በኃይል ይለቀቃል። አሜን። ይህ የዘመኑን ጩቤ እንዳሰማ የዘመኑን ስድብ በጣም እውነት አንዳንዴ ሳስብ አዝናለሁ። ከምን ጊዜው በላይ ጴንጤ ተሳዳቢ የሆነበት ዘመን። እውነቴን ነው ማለት ጴንጤ ይሄ ነው እንደ ጴንጤ ያ ዶሮና ጴንጤ በጊዜ የተባለለት ጴንጤ ይሄ ነው። እውነቴን ነው። አሁን እኮ ወይኔ ድሮ ጴንጤ እየተባለ በጣም የድሮ ጴንጤ እየተናፈቀ ያለበት ዘመን እኮ። ሁሉም ተሳዳቢ ነው። ሁሉም አዋቂ ነው። እንዴት የእግዚአብሔር ድምጽ ይለቀቅ? እንዴት የእግዚአብሔር ድምጽ ወደ ህይወት ይምጣ? አንዳንድ ሰው ደስ ይላል። በቃ በተለይ በሚዲያ አይታችሁ ከሆነ ጥርግርግን ነው የሚያወጣ። ምን አገባኝ ነው የሚል ጥርግርግን። ኢየሱስ ጌታ ነው። አሜን። ነቢያት ብሎ ከጀመረ የማይቆም ሰው አለ። አሁን በጣም የሚያሳዝነው የኛ ሀገር አስተማሪዎች፣ እውነት ለመናገር የኛ ሀገር አስተማሪዎች መድረክ ላይ ወጥተው በሰው ነው እንትን የሚሰሩት፣ ትምህርት የሚሰሩት በሰው ነው። እግዚአብሔር የተናገረው እንዴት ያስተውላል? እንዴት ታስተውላል? ነብዩ ዳንኤል ስለ ኤርምያስ መልካም ነገር እየተናገረ ነው ድምጽ የተቀበለው፣ ራእይ ቪዥን የተሰጠው። እኛ ሀገር እውነቴን ነው የምላችሁ በጣም ብዙ ቸርቾች ሄዱ ገና መድረክ ላይ ሲወጣ የዚህ ዘመን ነቢያት ብሎ የሚጀምርልህ ወይ የዚህ ዘመን ፓስተር ብሎ የሚጀምርልህ ምንም ራስን የምታመጻድቅበት ጉዳይ እኮ አይደለም። እግዚአብሔርን ማገልገል ዝቅ ብለህ ነው። ከሁሉ የበላይ አይደለም መሆን መሻት ያለብን፣ ከሁሉ የበታች መሆን ነው መሻት ያለብን። እገሌ ከኔ ይበልጣል ማለት ያለብን እና በዚህ ዘመን ትምህርቱ ሁሉ ኦልሬዲ ሰው ተኮር ሆኗል። ሰው እግዚአብሔር በዛ ውስጥ አሁን ህዝቡ ተቀብሎ የሚሄደው ነገር እየጠፋ ነው። እውነቴን ነው የምልህ። አንዳንድ ቸርች ስትሄድ ትደነግጣለህ። ኧረ ጌታ ሆይ ትላለህ። ዛሬ ምንድነው ሰምተህ የመጣው ብትለው ሰውየው ጥላቻ አድሮበት ነው የሚሄደው። ነገ በቀጣዩ ቀን አገልጋይ ይሳደባል። ይሄ ሰው ለምን? የተዘራበት ዘር ነው። በጣም ከረጅም ጊዜ ወዲህ እስቲ አስተውሉ። በጣም ብዙ አገልጋይ ስም ሳይሳደብ ወርዶ ያውቃል። በጣም ኦልሞስት ሁሉም በሚባል ኦልሞስት 90% በሚባል የኢትዮጵያ ፓስተር፣ ሰባኪ፣ አስተማሪ
አንድ አገልጋይ ወይ ነብይ ሳይነካ አይወርድም ከመድረክ። እግዚአብሔር እንዴት ይናገር? እንዴት ይናገር? እግዚአብሔርን ካልተቀባበልክ ሊናገር አይችልም። ድምፅ አይመጣም። እኔ እውነት ለመናገር ተቃዋሚዎቹ ትሰማለህ አንተ? ትሰማላችሁ ተቃዋሚዎችን? እኔ በጌታ ፊት እኔ ተሳዳቢ ተቃዋሚ እኔ የፌስታል ያህል ሁሉ አልሰማም። በጌታ ፊት ነው ብላችሁ የፌስታል ያህል ለምን እንደሆነ ታውቃለህ? የእግዚአብሔር ቃል እንደዚህ ብሎ ይጠቅስልሃል። ውሸት ነው። የእግዚአብሔር ቃል በእንደዚህ እርሱ አይናገርም። የእግዚአብሔር ቃል እንዳንተ እንደዚህ ትዕቢተኛ ሆኖ አይናገርም። በትዕቢት የሚናገር እግዚአብሔር ቃል የለም። መጽሐፍ ቅዱስ ሲናገር እንደውም ትዕቢታንን ይቃወማል፣ ለትሑታን ጸጋ ይሰጣል ነው የሚለው። በትዕቢተኛ ውስጥ እግዚአብሔር አይናገርም። አንዳንድ ሰው ትዕቢት እንዳይመስል እውነቴን ነው። በቃ ትዕቢቱ እንዲህ አሁን አንዳንድ ሰው ከዚህ ሰው ምን ተማርከ ብትለው እሱም አያውቀውም። እውነት ለምናገር ግን ሳያውቀው ግን ጥላቻ እየወረሰው የእግዚአብሔር ቮይስ ከህይወቱ ላይ እየጠፋ እና የእግዚአብሔርን ቮይስ ፎከስ እንዳናረጋ ከጥላቻ ውጡ። እውነቴን ነው። ከጥላቻ ውጡ። በቃ መመርመር ካለብህ መርምር። መጸለይ ካለብህ ለዛ ሰው ጸልይ። መለየት ካለብህ ተለይ። ከነጣቂ ተኩላ ተለይ። እግዚአብሔር ላንተም ይናገራል። አሜን። ያልተበረዘ ነገር በህይወት ውስጥ እንዲከተል አሜን። አሜን። ያልተቀላቀለ ነገር ኮንሺየሱን ጆሮን ፎከስ ስጥ። አሜን። ኢየሱስ ጌታ ነው። አምናለሁ ከዚህ በኋላ ኃያላን ድምጾች ወደ እናንተ ይለቀቃሉ። አሜን። እስቲ ኃያላን ድምጽ ወርሰኝ ኃያላን ይመጣል። እግዚአብሔር ለብዙዎች ሲናገራል። አሜን። በተለያየ ነገር እግዚአብሔር በኃይል ይናገራል። አሜን። በተለያየ ነገሮች እግዚአብሔር በኃይል ይናገራል። አሜን። ልናገር በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ጆሮአችሁ በኃይል ይከፈት። አሜን። አምናለሁ በቀጣይ ጊዜ አረ እግዚአብሔር ሰው እንደዚህ ሰማው ትላለህ። አሜን። እውነት ይሉ አረ እግዚአብሔር ሰው እንደዚህ አየው ትላለህ። አሜን። አይኖቻችሁ በኃይል ይከፈታል። አሜን። ጆሮቻችሁ በኃይል ይከፈታል። አሜን። ኢየሱስ ጌታ አሜን። አሜን። አይኖቼ ይከፈታል። አንዳንድ በረከቶች ራሱ አይነ ካልተከፈተ አታያቸው። ኢየሱስ ጌታ አሜን። አንዳንድ በረከቶች በአኖይንቲንግ ነው የምታገኛቸው። ለምን ይሰወራል? መጽሐፍ ቅዱስ በኢሳይያስ 45 ሲናገር አሜን። ኢየሱስ ጌታ የተሰወረውን መዝገብ በድብቅ የተደበቀውን ሀብት ምን እለዋለሁ? እሰጥሃለሁ። ሀብቶች ይደበቃሉ። እግዚአብሔርን ካልሰማ ቮይስ ካልሰማ አይን ካልተከፈተ አታያቸው። በረከቶች እንደዚህ ናቸው። ኤልሮይ የተባለው እኮ በአጋር እኮ አይኗ ተከፈተ ነው የሚለው። አይኗ ሲከፈት ምንጩን አየች ነው የሚለው። አንዳንድ በረከቶች አይን ካልተከፈተ ካልሰማ አትደርስባቸው። ዛሬ እናገራለሁ በኢየሱስ አሜን። አይኖቻችሁ በኃይል ይከፈታል። አሜን። ጆሮቻችሁ በኃይል ይከፈታል። አሜን። ትሰማለህ፣ ታገኛለህ። አሜን። ትሰማለህ፣ ትይዛለህ። አሜን። እሰማለሁ፣ ይይዛለሁ። በሶስተኛ ደረጃ ከዛ እናገርና ቆማለሁ። ኢየሱስ ጌታ አሜን ነው። ሌላው እግዚአብሔር ቮይስ ወደ ህይወት እንዲመጣ ምላሽ መስጠት አለብህ። የመጀመሪያ ድምጽ ወደ ህይወት ሲመጣ ምላሽ መስጠት አለብህ። እግዚአብሔር ሁሉ ጊዜ ይናገራል። ይኸው ከሰማኸው አሜን ነው። ምላሽ ከሰጠ ነው ቀጣይ ድምጽ የምትቀበለው። አሎ ይሰማላ? ተናግሮክ ምላሽ ከሰጠኸው ቀጣይ ድምጽ ይመጣል። yes አንደኛ ሳሙኤል ምዕራፍ 2 ላይ አይ ቲንክ ምዕራፍ 2 ላይ እግዚአብሔር ወደ ኤሊ መጣ። ምዕራፍ 3 አይ ቲንክ ወይ ምዕራፍ 3 ላይ እግዚአብሔር ወደ ኤሊ ቤት መጣና ሳሙኤልን ፈለገው። ከዛ የመጀመሪያ ድምጽ ሳሙኤል አለ። yes ሳሙኤል ብድግ አለና ኤሊ ጋር ሄደ። ለምን ይጠራኛል? እኔ አልጠራሁም። እርግጠኛ ነው አልጠራም። እሺ ብሎ ተመልሶ ታየ። ሁለተኛም ሳሙኤል የሚል እግዚአብሔር ድምጽ መጣ። አሁንም እየሮጠ ወደ ኤሊ ጋር ሄደ። እነሆ ምን ያልከኝ? የጠራኝ አንተ ነህ ወይ? ምንድን ነው? እኔ አሁንም አልጠራሁም አለ። ኢየሱስ ጌታ አሁንም ምን አልጠራህም። አየህ እግዚአብሔር ቀጣዩን ድምጽ አይለቅልህም። አቤት እስከምትመልሰው ድረስ ቀጣዩን ድምጽ አይለቅልህም። አሁንም ተመልሰተኛ ሲለው ጊዜ ኦኬ እሺ ብሎ ተመልሶታል። ከዛ ያለ ኔክስት ኤሊ ገባው። ይህን ሰው እግዚአብሔር እያዋራው ነው ማለት ነው። ለምን የፈለገ በሆነ ነገር ውስጥ ቢሰፈቅ በፈለገ በህሉን ቢተኛ ግንስ ስለ ድምጽ ግን እውቀቱ አለ። አንዳንዴ የምንንቃቸው ሰዎች እግዚአብሔር በልምድም በምንም እግዚአብሔር ድምጽ የሚያውቁ ሰዎች ናቸው። አንዳንዴ መሪ ሆኑናል። ወራጅ ይመራሃል። እሷት ናት። ኤሊ ደካማ ነው። ኤሊ ደማ አሁንኛ በመናቀው ኤሊ ድካሙን ነው የምናቀው። ግን የሚገርም ኤሊ ግን የእግዚአብሔርን ድምጽ ግን ይመራል። yes
ታላቁ ነብዩ ሳሙኤልን መርቶታል። ኢየሱስ ጌታ አሜን። ከዛ እንደተናገረው ገባውና አሁን ሲጠራህ አለው አቤቱም በል ተናገር። አሜን። ኢየሱስ ጌታ አሜን። ተናገር ይሰማል። እኔ ማርያምን እሰማለሁ በለው አለው። እሺ አለ። ከዛ በኋላ አሁን ሳሙኤል የሚል ድምጽ ሲመጣ አቤቱ ባሪያ ይሰማል ተናገር ሲል ጊዜ ኢየሱስ ጌታ እግዚአብሔርም ቮይሱን ቀጠለ። አሜን። ኢየሱስ ጌታ አሜን። አሁን ማናገሩ ጉዳይ አለኛል። አሜን። ኢየሱስ ጌታ እግዚአብሔር ሁሉ ጊዜ ለሚመጣው ድምጽ አንተ እንድትመልስ ይፈልጋል። ኢየስ ካልመለስ ቀጣይ ድምጽ ወደ ህይወት አይመጣም።